በትክክለኛው መንገድ በህግ ልዳኝ በትክክለኛው ነገር ፍትህ ይሰጠኝ በትክክለኛው መንገድ የተሸጠው ነዳጄ ይመለስልኝ ነዳጁን ራሳቸው ሸጠው እኔ እስር ቤት እያለሁ ለተሸጠ ነዳጅ እኔ ዛሬ ተከሳሽ ሆኜ ስቀርብ ምን ይባላል እስቲ ማለት የሚሰማ ሰው ራሱ ፍርድ መስጠት ይችላል ነዳጁ ሲሸጥ ነዳጁ ከጅቡቲ ሲወጣ እኔ እስር ቤት ነኝ እኮ ያለው አልተፈታው የለሁም ሰነዱ አለ ወርሶ መሸጣቸውን ራሱ ከፍርድ ቤት ወረቀት አውጥቻለሁ አንተ ጋርም ልኬላለሁ ፌስቡክ ላይም ለቅቄዋለሁ እና ምን ልፈልጌ ነው እንዴት ነው ብለህ ካልከኝ አልኩ አሁንም እኮ የራሳቸውን አጀንዳ የሚያስፈጽሙ የሆኑ ቡድኖች አሉ ለስልጣን ሊሆን ይችላል ለሀብት ሊሆን ይችላል ለተለያየ ነገር ከዚህ ጉዳይ ጀርባ በጣም ብዙ ሰዎች አሉ ብዬ አምናለሁ እግዚአብሔር አንድ ቀን በቀናቸው ይገልጣቸዋል ብዬ አምናለሁ እንዲህ እንደተደፋፈነ ነገሮች ይቀራሉ ብዬም አላስብም ግን እኔ ምለው የተሸጠብኝ ነዳጅ እኔ በታሰርኩ ጊዜ ከጅቡቲ ለወጣው ነዳጅ በረከት ለምን ወንትን ተባለች ምን አጥፍቼ የማንን ምን ነክቼ ምን አድርጌ ገባክ ሌላውን ተው እኔ ልንገርክ የኔ እርሻ ማዳበሪያ የመጠቀም ኮታው በአመት 10,000 ነው ግብርና ሚኒስቴር አለ ይሄን እየሰሙ ከሆነ ወይም ነገም ከነጎዳ ሪካርድ ተደርጎ ከሰሙ መናገር ይችላሉ ወስጃ አላውቅም ማዳበሪያ ከመንግስት ወረዳ እኛ ጋር ቀበሌ እንደማንኛውም ሰው ለማመርታት ምርት ለምሳሌ ጭራሽ ማዳበሪያ የማልጠቀምባቸው ምርቶች አሉ ማዳበሪያ ለምጠቀምባቸው ምርት ገበሬ ለሌሎች ገበሬዎችም ለሌሎች ኢንቨስተሮችም ወረዳ ሲመጣ እንደማንኛውም ሰው 100 200 ስንትም ኩንታል አስፈቅጄ ወስዳለሁኝ እንጂ ይሄ ለኔ ኮታ ተብሎ በእርሻ ልክ የተደለደለልኝ 10,000 ኩንታል አንድ ቀንም ወስጄ አላውቅም ከመንግስት እጅ አንድ ቀንም ከመጋዘን አውጥቼ ወስጄ አላውቅም አንድ ቀን እሱ አለ ሁለተኛ ደግሞ ልንገርህ ማንኛውም ገበሬ እርሻ ከጀመርኩ 12ኛ አመቴ ነው ጭራሽ ሳያርሱ ጭራሽ አንድ ነገር ሳያደርጉ ሰዎች መጀመሪያ የሚሰጣቸው ፒክአፕ ማመልከት ይችላሉ ከቀረጥ ነፃ አምቡላንስ ማመልከት ይችላሉ ከቀረጥ ነፃ በጣም ብዙ ዕቃ ማምጣት ይችላሉ ከቀረጥ ነፃ ይሄው ጉምሩክ ይመስክር መጥቶ ይናገር በረከት ወስዳለች ካለ ብታምንም ባታምንም የኔ እርሻ አንድም ዲዩቲ ፍሪ መኪና የለውም አንድም ቀን ዲዩቲ ፍሪ መኪና አስገብቼ ነድቼ አላውቅም በእርሻ ስም ማለት ነው በእርሻዬ ስም ሰው ብረት አምጥቶ ይጠቀማል ያን ሁሉ መጋዘን ስገነባ ብረቱን የጫንኩት ከመርካቶ ነው እንጂ ዲዩቲ ፍሪ አላስገባው መኪና ዲዩቲ ፍሪ ፒክአፕ የሚባል ነድቼ አላውቅም ማዳበሪያ ከመንግስት እጅ ወስጄ አላውቅም በኮታዬ በምችለው አቅም ከወረዳ ወስዳለሁ በምችለው ከሌሎች ገበሬዎች ጋር አብሬ ስለምሰራ ማለት ነው እኔ በረከት እዚሽ ጋር አጭበረበረች እዚህ ጋር ዘረበች ዲዩቲ ፍሪ ተጠቅሜ ማለት ሰው ነኝ ጉምሩክ ቼክ ማድረግ ይችላል ሰነዴ መኪና እኔ ዲዩቲ ፍሪ ፒክአፕ ነድቼ አላውቅም አምጥቼ አላውቅም አምቡላንስ አምጥቼ አላውቅም ብራት ይፈቀድልኛል አምጥቼ አላውቅም ፈርኒቸር ይፈቀድልኛል ተጠቅሜ አላውቅም ምክንያቱም እኔ ታርጌቴ እኔ አላማዬ ሀገሬን ማገልገል እርሻ መስራት ሪሶርሳችንን እንድንጠቀም የምችለውን ሁሉ ጥረት ማድረግ እሱ ነው የኔ አላማ ተወሌላውን የኔን እርሻዎች እኮ ልማት ባንክ ብድር የለባቸውም ልማት ባንክ አልተበደርኩባቸው የኔ ፋብሪካዎች እኮ ከልማት ባንክ ነፃ ናቸው ለምን አብዛኛው ሰው ንብረት ወስዶ ቀጥታ ወደ ብድር ነው የሚሄደው እኔ ግን አላሳስኳቸው ምነግር ነገር ለኔ ማሽነሪ ሲገዛ ሲንቄ ባንክ ማሽነሪ ገዝቶልኝ ያውቃል እንደማንኛውም ሴት ኢንቨስተር እንደማንኛውም ገበሬ አበረታቶኛል መቼም በጣም ነው ማመሰግናቸው ማለት በጣም ትልቅ ባንክ ነው በጣም ሰፊ ባንክ ነው በጣም መልካም ባንክ ነው ማሽነሪ ገዝቶ ስራሽን አስፋፊ ስሪ ጠንክሪ ብሎ እንደ ሴቶች ድጋፍ ሰጥቶኛል ሲንቄ ባንክ በተረፈ ብዙ ሰዎች እርሻቸውን ሄዶ ያሲሳሉ ገዝቶኛል ማለት ሲንቄ ባንክ ብሪፍ እንድታረጊልኝ ፈልጌ ነው ገዝቶልኛል ማለት ስጦታ ነው ገዝቶ የሰጠሽ ወይስ ብድር ነው የሰጠሽ ባንክ ስለሆነ ማሽን ገዛልኝ ሰርቼ እንድከፍል በ6 አመት ውስጥ ሰርቼ ከዛ ብራቸው መልሼ እንድከፍል ማለት ነው ስለዚህ ምን ያህል ማሽነሪዎች ነው የገዛልሽ ሎደር ገዝቶልኛል ትራክተሮች ገዝቶልኛል መዝሪያ ማሽኖች ገዝቶልኛል ኦልሞስት ወደ 50 ሚሊዮን ብር የሚያወጣ 50 ሚሊዮን ስለዚህ 50 ሚሊዮኑን እንደ ብድር ነው የገዛልሽ ማለት ነው እንደ ብድር ነው የገዛልኝ ከዛ ላይ 29 ሚሊዮኑን ከፍዬ
29 ሚሊዮን ከፍለሻል። ስለዚህ አሁን ያው ከስንቄ ባንክ ብድር ስንቄ ባንክ አለብሽ 29 ሚሊዮን ከፍለሻል፣ 50 ሚሊዮን ገዝቶልሻል ማለት ነው። ኦኬ ለምን ከዛ በተረፈ ፋብሪካዎቼም ንብረቶቼም ከብድር ከልማት ባንክም ጭምር ብድር ነፃ ናቸው። ምክንያቱም እኔ በገንዘብ ሚኒስቴር በኩል በድጋፍ ጽፌ በገንዘብ ሚኒስቴር በኩል በዲያስፖራ ኤጀንሲ በኩል ንጹህ ገንዘቤን አምጥቼ ነው ኢትዮጵያ ኢንቨስት ያደረኩት። ንጹህ ገንዘቤን። ስለዚህ አሁን ብድር ያለብሽ አንቺ ብድር ያለብሽ 29 ሚሊዮን ብቻ ነው 21 ሚሊዮን ብቻ ነው። ምክንያቱም 50 ሚሊዮን ስንቄ ባንክ ሰጥቶሽ ነበረ። 29 የተወሰነ ወለድ ይኖራል። በወለድ ስለሆነ የተወሰነ ወለድ ሊኖር ይችላል። ግን እንደ ወለዱን ትተን ለህዝቡ ብሪፍ እንዲሆን 50 ሚሊዮን ስንቄ ባንክ አበድሮ ማሽነሪዎች ገዛልሽ። ከገዛልሽ በኋላ የማበረታ ካበደረኝ ገንዘብ 29 ሚሊዮኑን መልሻለሁ። 21 ይቀራል። ወለዶቹን ባንኩ በራሱ አሰራር መሰረት ይሄድ። ስለዚህ ሌላ ምንም አይነት ብድር ወይ እዳ የለብሽም። ኦኬ። እንደገና ማዳበሪያ ለአርሶ አደሮች ወይ ደግሞ ለኢንቨስተሮች የተለየ ማዳበሪያ የተሰጣቸው አሉ። አንቺ ግን የዛ እድል ተጠቃሚ ሳትሆኚ እንደማንኛውም ተራ አርሶ አደር ከአርሶ አደሮቹ ጋር እኩል ከወረዳ ነው የወሰድኩት ብለሻል። ስለዚህ መንግስት ግን በሚሰራው አሰራር በራሱ አሰራር ለኢንቨስተሮች የተለየ የማዳበሪያ አሰጣጥ የሚሰጥ አሰራር አለው። ለመሬት ልክ ነው። ስለዚህ ለምን መጠቀም አልፈለግሽም አንቺ? እድሉ ካለ አሰራሩ ካለ እኔ ለምሳሌ እድሉ አለኝ። ወረዳችን ማዳበሪያ ካመጣ፣ ቀበሌያችን ማዳበሪያ ካመጣ እኔ ፌደራል ላይ ሄጄ ለምን የሰው ኮታ ዘጋለሁ? ያ ማዳበሪያ እኔ ወስጄ ባስቀምጠው ማለት ነው ገባ ከሌሎቹ ተወስዶ ነው ድጎማ አለው ማዳበሪያ። በነገራችን ላይ በአመት እስከ 20 ቢሊዮን ብር መንግስት ይደጉማል ለገበሬ ማለት ነው። እስከ 80 ቢሊዮን ብር ድረስ ሊደጎም ይችላል ማዳበሪያ። ገባ ማዳበሪያ ይደጎማል። በድጎማ የመጣ ማዳበሪያ ወስጄ ከማስቀምጥ ወስጄ ከማከማች ስፈልግ ብቻ ነው የምወስደው። ወረዳችን ደግሞ ያመጣል ማዳበሪያ ይደርሰዋል፣ ይመጣለታል። ከዛ ላይ እጠቀማለሁኝ እንጂ አንስቼ ክምችት ብዬ በፍጹም ወስጄ አላቅም፣ አስቀምጬ አላውቅም። የሌሎችን ገበሬዎች ኮታ መዝጋት አልፈልግም። ኦኬ ማለቴ ለምን ጥያቄዎችን እየበተናቸው እንድንሄድ መንግስት አሰራሩ ለኢንቨስተሮች ወይ ደግሞ እንዳንቺ ላሉ ትልልቅ ሰፋፊ እርሻ ያላቸው ለኢንቨስተሮች የተለየ ኮታ አድርጎ የሚሰጥ ከሆነ ለወረዳው የሚላከው ደግሞ ያንቺንም አካቶ ነው ወይ ወረዳው በውስጡ ባሉት ለኢንቨስተሮችም አካቶ ነው ወይ ወረዳው ማዳበሪያ የሚረከበው? ምክንያቱም ሌሎቹን አርሶ አደሮች መጉዳት እንዳይሆን እንደ ሁኔታው ለምሳሌ ማመልከቻ ጽፌ የኔ ኮታ ወደ ወረዳዬ ይምጣልኝ ካልኩኝ ወረዳው ኮታዬን ይወስዳል። ኦኬ ስለዚህ ከፌደራል ነው የምወስደው ካልኩኝ ከፌደራል ይወስዳለሁ ማለት ነው። ስለዚህ ስለዚህ መንግስት ያንቺን ኮታ በረከት ገበሬው ወይ ደግሞ የተለያዩ ኢንቨስተሮች በዚህ ወረዳ ውስጥ ይገኛሉ ብሎ ለአንቺ በመሬትሽ ልክ ማዳበሪያ ወደዛ ወረዳ ይልካል ማለት ነው። ኦኬ ሌላ አይ ቲንክ ህዝቡ የነዳጁን ጥያቄ በተቻለ መጠን ተመልሶለታል ብዬ አስባለሁ። ምክንያቱም የተከሰስሽበት ጉዳይ የማዳበሪያ ጉዳይ ወይ የመሬት ጉዳይ ስላልሆነ የነዳጅ ጉዳይ ስለሆነ አንቺ 25 ሚሊዮን ብር አውጥተሽ ነዳጅ ገዝተሻል፣ እነሱ በ8 ሚሊዮን ብር ከሰውሻል። ከዚህ ጀርባ አንዳንድ ግለሰቦች እንደሚያነሱት በድፍረትም ልጠይቅ የምፈልገው የፖለቲካ እድምታ አለው፣ የፖለቲካ እድምታ ጫና አለው ብለ